ሌቦችም ሰርቀው ቆፍረው ሊወስዱት በማይችሉበት ለዘላለም በወርቅ መዝገብ ተመዝግቦ የሚቀመጥ ታሪክ ለመስራት ወደዚህ ዓለም በሰዎች አማካኝነት ከተላኩ ታላላቅ የቤተ ክርስቲያን አባቶች መካከል አንዱ አባ እንጦንስ ናቸው። አባ እንጦንስን ስናነሳ ብዙ ታሪክ አብሮ ሊነሳ የሚገባ ታሪክ አለ። ብዙ ከሳቸው ጋር ሊወራ ሊነገርላቸው ምሳሌ የሚሆን ብዙ ታሪክ አለ። አባ እንጦንስ በ252 ዓመተ ምህረት በግብፅ አውራጃ ውስጥ ለጊዜው ስንክሳሩም ስማቸውን ያልጠቀሳቸው አባትና እናት ምክንያት ሆነው ለዚህ ምድር በረከት አስታራቂ ታሪክ የሚሰሩ ስርዓት የሚከተሉ በጸሎት የታመኑ ቅድም እንዳልነው ሰውና እግዚአብሔርን መሃል ሆነው እንዲያስታርቁ በዚህ ዕለት በ252 ዓመተ ምህረት የተወለዱ ታላቅ አባት ናቸው። ስለ ግል ታሪካቸው እንግዲህ ስንገባ እኚህ ታላቅ አባት አብዛኛውን ጊዜ አብዛኛውን ዘመናቸውን ሙሉን ማለት ይቻላል በዓለም እየኖሩ ነገር ግን ከዓለም ሳይቀላቀሉ በዓለም እየተመላለሱ ነገር ግን የዓለምን ሥራ ሳይሰሩ በዓለም ላይ ሕይወታቸውን እያሳለፉ ለሚቀጥለው ለዛኛው ለማያልፈው ዓለም ራሳቸውን እያዘጋጁ ሰዎችንም እያስተማሩ ለሰዎችም ብርሃን ሆነው የኖሩ ታላቅ አባት ናቸው። ቤተ ክርስቲያን ትዘክራቸው ትኖራለች። ቤተ ክርስቲያን ለዘላለም ስማቸውን እያነሳች አብነትና ምሳሌ አድርጋ በእሳቸው መነሻነት እያስተማረችባቸው ለዘመናት ትኖራለች ማለት ነው። እንዴት መታደል ነው! እነዚህ እናትና አባቶች፣ እነዚህ ባልና ሚስቶች ለጊዜው ስማቸው እንዲጠራም ያልፈለጉ ታላላቅ የሆኑ ቅዱሳን የእግዚአብሔርን ሰው ለመፍጠር እግዚአብሔርን የሚያገለግል ሰው ወደዚህ ምድር እንዲመጣ ምክንያት የሆኑ ታላቅ አባትና እናቶች ምስጋና ይገባቸዋል። ስለዚህ እኚህ አባት ከዚህ ዓለም ኑሯቸው በዓለም እየኖሩ ነገር ግን የዓለምን ሥራ ያልፈጸሙ ለሚለው ብዙ መገለጫ አላቸው። ከብዙ መገለጫቸው መካከል አንደኛው ተወልደው በእናት በአባታቸው ቤት ተለይተው ወደ ምናኔ ሕይወት እስከገቡበት ጊዜ ድረስ አንድም ቀን የጣመ የላመ ምግብ በእናት በአባታቸው ቤት እንኳን አልተመገቡም ይላል። የጣመውን የላመውን የተሻለውን የሚያድጉበትን ዛሬ ሕፃን ተወልዶ ምን እንደሚያስፈልገው ከተወለደበት ዕለት ጊዜ ጀምሮ እንዴት ሆኖ እንደሚያድግ ምን ዝግጅት እንደምናደርግለት ምን እንደምንገዛ ቃሉ ይመግባቸው በማይመረመረው ጥበቡ እንዳይርብ እንዳይጠማቸው አቅማቸው እንዳይደክም ሕይወታቸው እንዳይዝል እያደረገ እግዚአብሔር በጥበቡ ያሳድጋቸው ነበረ፣ ይንከባከባቸው ነበረ። ይህም ብቻ አይደለም። በዚህ ዓለም በኖሩበት ዘመን ገላቸውንም አንድ ቀን ታጥበው አያውቁም ይላል ታሪካቸው። ገላቸውን እንኳን በውሃ አደፍ ያለው ቆሽሽ ያለው ብለው ታጥበው አያውቁም ነበር። ሙሉ ሕይወታቸው ገና አንደበታቸው ሳይፈታ ጀምሮ ገና መናገር ሳይጀምሩ ገና የዚህን ዓለም ንግግር የዚህን ዓለም አማርኛ የዚህን ዓለም ቋንቋ መናገር ሳይጀምሩ ጀምሮ አምላካቸው እግዚአብሔር ከሱ ጋር ብቻ ይነጋገሩ ነበር። አልቆሸሹም ነበር፣ አላደፉም ነበር፣ አልተነካኩም ነበር። ከዓለም ጋር መገናኘት መነካካት ያሳድፋል። ከዓለም ጋር መዛመድ ለዓለም መገዛት ያሳድፋል። ውሃ ያስፈልጋል ለመታጠብ። ከዓለም ጋር ሰው ሲነካካ ላዩንም ውስጡንም የሚያጥብበት ጸበል ያስፈልገዋል። እሳቸው ሲፈጠሩ ከዓለም ስላልተነካኩ
የምድር ቆሻሻም አልነካቸውም። አንድ ቀን በንስሐ ሕይወት አልተጠየቁም። አንድ ቀን ኃጢአት ሰርቻለሁኝና በበደሌ በኃጢአቴ ምድራዊ ንስሐ ይገባኛል፣ ምድራዊ ይቅርታ ይገባኛል፣ ምድራዊ ከሰዎች ጋር መነጋገር ይገባኛል፣ ከአባቶች ጋር መነጋገር ይገባኛል አላሉ። ሁሌ ንጹሕ ባህሪ ነበሩ። ሁሌ አምላካቸውን ጠይቀው ራሳቸውን ተማምነው ለዚህ ምድር ለዚህ ዓለም ነገር ያልተገዙ ስለሆነ የተነካኩበት ነገር በስጋም በነፍስም በመንፈስም አልነበረም። እንዴት መታደል ነው! እንዴት የተመረጡ አባት ናቸው! እንዴት ቅዱስ አባት ናቸው! በዚህ አይነት ሕይወት ውስጥ እያሉ ያለቻቸው አንዲት እህት ነች ይላል ታሪካቸው። አባትና እናታቸው አንድ ወንድና አንድ ሴት ልጅ ብቻ ወልደዋል ማለት ነው። ስለዚህ ያለችው አንዲት ታናሽ እህት ነበረች። እነዚህ ሰዎች በዚያ በግብፅ አውራጃ ከሚኖሩበት በአንዱ ክፍል ላይ በሀብት የተጠሩ ባለጸጎች ናቸው። ነገር ግን ሀብት ስላለን ንብረት ስላለን ልጅን አብዝተን እንውለድ ብለው አልተመኙም። አንድ ሴት እህትና እኚህ አባ እንጦንስ ሁለቱ ብቻ ነበሩ ያሏቸው፣ አንዲትና አንድ ወንድም። ነገር ግን ያላቸውን ንብረት ሁሉ ትተው የእግዚአብሔር ጥሪ ደርሷቸው በአንድ በተመሳሳይ ወቅት ያላቸውን ንብረት ለሁለት ልጆቻቸው አስረክበው ያላቸውን ጥሪት ለነዚህ ለሁለት ልጆቻቸው እንካችሁ ጠብቁ፣ ተጠቀሙ፣ ኑሩበት ብለው ሰጥተው ከዚህ ደካማ ከሆነው አድካሚ ከሆነው በደል ኃጢአት ከበዛበት በዚያ በሀብታቸው ምክንያት ሲወጡ ሲወርዱ ከኖሩበት ከዚህ ክፋት ከተሞላበት ከሚያልፈው ከሚገደበው ከሚያልቀው ዓለም ወደማያልፈው ለማንም ወደማይቀረው ወደዛኛው ዓለም ተጠርተው ጥሪ ደርሷቸው ሄዱ። በሞት ተለዩዋቸው። አሁን አንድ ወንድምና አንድ እህት ብቻ ሁለቱ ቀሩ ማለት ነው። እነዚህ ወንድምና እህቶች ወንድም ደግሞ አባ እንጦንስ የተባሉት ደግሞ ይሄ አባትና እናታቸው የሰጧቸውን ንብረት በምድር ላይ ሆነው መጠቀምና መገልገልን አልወደዱም፣ አላሰቡም። ከዓለም ጋር አይነካኩም፣ አልተነካኩም። አንድ ቀን መታጠቢያ ውሃ አላሉም፣ አንድ ቀን የምበላው ምግብ አላሉም ብለናል። የሚበላውና የሚጠጣውን ያልፈለገ ልታጠብና ልጽዳ ያላለ ሰው ደግሞ የዚህ ምድር ንብረት የዚህ ነገር ኃላፊ የሆነው ንብረት ምንም አያደርግለትም፣ ምንም አይረባው። ተስፋቸው በሰማይ ነው፣ ኑሯቸው በሰማይ ነው። ሁል ጊዜ የሚያስቡት ወደ እግዚአብሔር ወደ አምላካቸው ነው። እዚህ ምድር ላይ ያለው ነገር እንደማይጠቅማቸው ያውቃሉ። አይ እሳቸው ካልፈለጉ እህትየው ታድላለች እንላለን እኛ። ይሄን ያለ ለብቻዋ ያንን የአባቴ እናቷን ንብረት ትወርሳለች እያለ ነው። ይሄም አልታሰበም በእሳቸው አንድ። ነገር ግን ሁል ጊዜ ከእህታቸው ጋር እየኖሩ ወደ ቤተ እግዚአብሔር እየመጡ ወደ እግዚአብሔር ደጅ እየመጡ የእግዚአብሔርን ድንቅ የሆነውን ስራ የእግዚአብሔር ድንቅ የሆነውን ታምራት የእግዚአብሔር ድንቅ የሆነውን የእጁን ስራ የቃሉን ትምህርት ሁል ጊዜ ይሰሙ ነበረ። ሁል ጊዜ ያዳምጡ ነበረ። ሁል ጊዜ እየመጣ ይልቁንም የቅዱሳን ሐዋርያትን ገድልና ታሪክ በሚገባ ያዳምጡ ነበረ ይላል የቅዱስ ሰው። ጆሮአቸው ለመልካም ነገር የታደለ ስለሆነ፣ አንደበታቸው ለመልካም ነገር የተከፈተ ስለሆነ፣ አስቀድመው ሕሊናቸውን ልቦናቸውን ለአምላካቸው የሰጡ ስለሆነ ሁል ጊዜ ከእግዚአብሔር ደጅ ባለመለየት በጾምና በጸሎት በሱባኤና በምህላ ተጸምዶ ያለችውን ጊዜ ሁል ጊዜ ወደ እግዚአብሔር ወደ አምላኩ ደጅ መጥተው ያዳምጣሉ። ከቃሉም መካከል የሐዋርያት ሥራ የሚለውን የመጽሐፍ ቅዱስ ክፍል በሚገባ ያደምጡ ነበረ ይላል። በሚገባ ይማሩበት ነበረ ይላል። በሚገባ ይከታተሉት ነበረ ይላል። እንደውም ታዲያ አንድ ቀን ከጸሎታቸው ለየት አድርገው በሕሊናቸው እነዚህ ቅዱሳን ሐዋርያት የጌታ ተከታይ የሆኑት የእግዚአብሔር ተከታይ የሆኑት እግዚአብሔርን የሚከተሉ ሰዎች የሆኑት ያላቸውን ትተው የተከተሉት በምን አይነት ጸሎት፣ በምን አይነት እምነት፣ በምን አይነት ጽናት ይሆን?
አምላኬ ልዑል እግዚአብሔር ሆይ የእነዚህን የሐዋርያትን የሰበሰቡበትን መንገድ አንተ ስትጠራቸው እነሱ አቤት ብለው የመጡበትን መንገድ ዓለምን ንቀው ያፈሩትን ያረቡትን ያገቡትን የወለዱትን ሁሉ ትተው አንተ ትበልጣለህ ብለው ቆራጦ ነው የተከተሉበትን ያንን ጽናት ያንን መንገድ ለኔም ምራኝ እስቲ አምላኬ ሆይ ያንን ጽናት ያንን መንገድ ለኔም ስጠኝ እስቲ እያለ ይጸልይ ነበረ። ምኞቱ ታላቅ ነበረ ማለት ነው። የሚያስበው ነገር ታላቅ ስለሆነ ሐዋርያትን ይከተል ነበር። መንገዳቸውን፣ ፍለጋቸውን፣ ያን ጽናታቸውን፣ ብቃታቸውን ሁሉን ትተው እሱን የተከተሉበትን መንገድ ይጠይቅ ነበር። ወገኖቼ የሐዋርያትን እግር መከተል፣ ሐዋርያት የተከተሉበትን መንገድ መፈለግ፣ ፍለጋቸውን መፈለግ፣ መንገዳቸውን መከተል ያስፈልጋል። ዛሬም እንዴት እንደበረቱ ፍለጋቸውን ምርጫቸውን ማድነቅ ያስፈልጋል። የእነሱን እግር ከተከተልን የእነሱን መንገድ ከተከተልን እያንዳንዳችን የእነሱ እግር መርቶ ሊያስገባን ሊወስደን የሚችለው ወደ ዘላለማዊ የሕይወት ብርሃን ወዳለበት ወደ ዘላለማዊ ክብር ወደሚገኝበት መንገድ መሆኑን ልናምንበት ያስፈልጋል። ወገኖቼ የእግዚአብሔርን ቃል የነገሯችሁን ዋኖቻችሁን አስቡ የሚለው ለዚህ ነው። የእግዚአብሔርን ቃል የነገሯችሁን እውነተኛውን መንገድ ያስተማሯችሁን አባቶቻችሁን አስቡ። ቆም ብላችሁ ተረጋግታችሁ አስቡ። መልካሙን ሁሉ ተመኙ፣ ፈልጉ ታገኛላችሁ፣ ጠይቁ ይሰጣችኋል፣ አንኳኩ ይከፈትላችኋል የሚለው አምላካዊ መጽሐፍ ቅዱሳዊ ቃል ዛሬ ለእኛም ያስፈልገናል። ፍለጋቸውን ብንከተል እናገኛቸዋለን። በመንገዳቸው ብንሄድ እነሱ ያገኙትን ሰላም፣ እነሱ ያገኙትን ሕይወት፣ እነሱ ያገኙትን ፍቅር፣ እነሱ ያገኙትን ክብር፣ እነሱ ያገኙትን ጥበብ፣ እነሱ ያገኙትን ኃይል ለማግኘት ፍለጋቸውን መከተል ያስፈልጋል። በመንገዳቸው ልንሄድ ያስፈልጋል። እግዚአብሔር ከሁላችን ጋር ይሁን። ይቆየን። ቆይታ ቦታት ይዘፍና እንቀጥላለን። ወንጌል በቤተ ክርስቲያን እየተገኘ ያጠና ይመክር ነበረ። የአባቶቻችን የሐዋርያት በረከታቸው ይድረሰን። ፍለጋቸውን መንገዳቸውን እንድንከተል አምላካችን እግዚአብሔር ይርዳን። ከዚህ በኋላ ይህን እየተመኘ ባለበት ከዕለታት አንድ ቀን በማርቆስ ወንጌል ላይ ተመዝግቦ የሚገኘው የመጽሐፍ ቅዱስ ክፍል ምዕራፍ 10 ላይ ተመዝግቦ የሚገኘውን ሲያነቡ በቤተ መቅደስ ሰማ። በማስተዋል ይጠብቅ ነበርና ከዚህ ከምድራዊ ነገር እንዴት ሆኜ ነው የምላቀቀው? አባት እናቴ የሰጠኝን አደራ እንዴት አድርጌ ነው ወደኋላ ትቼ እኔ በያዝኩት መንገድ የምጓዘው ብሎ ሁሌ የመጽሐፍ ቅዱስን መሪነት፣ የእግዚአብሔርን ቃል አጋዥነት፣ የእግዚአብሔርን ቃል መሪነት በትጋት ይፈልግ ይጠብቅ ነበርና በማርቆስ ወንጌል ምዕራፍ 10 ያለችው ቃል አንድ ጎልማሳም ወደ ፈጣሪ ወደ ኢየሱስ ክርስቶስ ጌታችን ኢየሱስ ክርስቶስ በዘመነ ሥጋዌ በዚህ ምድር ላይ በሚያስተምርበት ወቅት ተቀረበለት ጥያቄ አንዱ ነበረ። ይህም ምንድን ነበረ? አንድ ግብዝ የሆነ ባለሀብት የሆነ ሰው ጌታችን ኢየሱስ ክርስቶስን ይፈትነው ዘንድ ወደ እሱ ቀርቦ ይላል በማርቆስ ወንጌል ምዕራፍ 10 ላይ ወደ እሱ ቀረበና የዘላለም መንግሥትን እወርስ ዘንድ የዘላለም መንግሥት ተካፋይ እሆን ዘንድ ወደ መንግሥተ ሰማያት እገባ ዘንድ ከአንተ ጋር እሆን ዘንድ ላደርግ የሚገባኝን ነገር ንገረኝ እስቲ ብሎ ጠየቀው ይላል። ምንድነው ማድረግ ያለብኝ? ዘላለማዊ መንግሥትን ለመውረስ አንተ የምትለውን ቃል ለመተግበር አንተ የምትናገር እያስተማርክ ያለውን ቃል ተግባራዊ ለማድረግ በቃል መሰረት ከአንተ ጋር ለመሆን ምንድነው ከኔ የሚጠበቀው ብሎ ያ ጎልማሳ ኢየሱስ ክርስቶስን ጠየቀው። ወደ መንግሥተ ሰማያት ለመግባትማ ታውቀዋለህ እኮ እያንዳንዱን አለ። ምክንያቱም ጥያቄው የግብዝነት ጥያቄ ነው፣ የፈሪሳዊነት ጥያቄ ነው፣ የማስመሰል ጥያቄ ነው። ጥያቄያችን እውነተኛ ከልብ ቁራጥ የሆነ እምነት የተሞላበት ከሆነ ጌታችን ኢየሱስ ክርስቶስ ወይም የምንጠይቀው አምላክ እግዚአብሔር የሚሰጠን መልስ ግልጽ ነው የሚሆነው። የዚህ ሰው ሐሳብ ስለተረዳ እንግዲያውማ ያለህን ሁሉ ሽጥና ለነዳይ ስጥና አንተ ግን ተከተለኝ
ብሎ ተናገረው ይላል። ይሄ ቃል ለዚህ ሰው ከባድ ነው የሆነው። ለዚህ ለተነገረለት ሰው በጣም ከባድ ነው የሆነው። እያንጎራጎረ እያጉረመረመ በሀብት ቀልድ የለም እያለ መንግሥተ ሰማያትን የሚወርሰው በሀብቱ መስሎት በሀብትማ ቀልድ የለም እያለ በማጉረምረም ነው የተመለሰው። ይህ እንጦንስ ግን እንደዚህ አላደረገም። ይህችን የመጽሐፍ ቅዱስ ክፍል ስትነበብ ሰማና ይህማ ቀላሉ መንገድ ነው አለና ተመኘ። ይህማ ቀላሉ መንገድ ነው፣ ይሄማ በጣም አስፈላጊ ነው። ስለዚህ እኔ ሸጬ ለውጬም ቢሆን ገንዘቡን የማደርገው ነገር የለኝም። እኔ አባቴ እናቴን ሀብት ሸጬ በገንዘብ ብለውጠው ሌላ ኃጢአት ነው የሚሆነው። ሌላ በደል ነው የሚፈጥርብኝ፣ ወደ ሌላ ኃጢአት ይወስደኛል። ገንዘብን ማየት አልፈልግም። ገንዘብን በእጄም ልነካው አልፈልግም። ከእግዚአብሔር መንግሥት ያጣላኛል፣ ከእግዚአብሔር ጋር ያርቀኛል ብሎ አስበና ያለውን በአካባቢው ለሚገኙ አብሮ ከአባት ከእናቱ ጋር ለኖሩ ነዳያንም ነዳይ ላልሆኑትም ለሚቀርባቸው ለሁሉም ሰዎች የአባቴ እናቱን ንብረት አከፋፈለና ሰጠ። ያቺ ያለችው አንድ እህት ብቻዋን ቀረች፣ ባዶዋን ቀረች። የእሷም ዓላማ መንፈሳዊ እንዲሆን ጋበዛት። የእሷም ዓላማ ወደ እግዚአብሔር መቅረብ፣ ወደ አምላኳ ወደ እግዚአብሔር ወደ ዘላለም ሕይወት የምትሄድበትን መንገድ በዚህ ምድር እያለች ከሀብት ከንብረት ተለይታ ከምድራዊ ነገር ተለይታ በመንፈሳዊ ሕይወት ጎልምሳ በርትታ ተምራና ጸልያ የነገውን የማታልፈውን ሰማያዊ ክብር እንድታገኝ አመቻቸላትና ወዲያውኑ ያችን ወደ ሴቶች ቤተ ደናግል ወይም ወደ ሴቶች ገዳም ወይም በእምነታቸው ጸንተው ወደሚኖሩ ተጠብቀው ወደሚኖሩ ሴቶች ወስዶ ቀላቀላት ይላል። እዚህ ሆነ ይጸልይ። አንቺ ምድራዊ ነገር አያዋጣም። ይህን ሁሉ ሀብት እኔ ትቼልሽ ብሄድ፣ እኔ ትቼልሽ ብመንን፣ እኔ ወደ ዓላማዬ ብመለስ ይህ ሀብት ላንቺ አይጠቅምም። ነፍስሽን ያሳጣሻል። ስጋሽን ልታኖርበት ትችያለሽ፣ ዘላለማዊ ሕይወትሽን ግን ታጪበታለሽ። ስለዚህ አስፈላጊ አይደለምና አንቺም በበዓት ተወስነሽ በገዳም ተወስነሽ እየጸለይሽ እግዚአብሔር አምላክሽን እያመሰገንሽ የነገውን ተስፋ መንግሥተ ሰማያትን በመመኘትና በመዘጋጀት ወደዛ ብትገቢ ይሻላል ብሎ እሷን ወደዛ አስገባና እሱም ወደ ምናኔው ወደ ጫካው ወደ በረሃው ገባ ይላል። ወደ በረሃው ሄደ። ወደ ጫካና ወደ በረሃው ሲሄድ እግዚአብሔርን አገኛለሁ ብሎ ነው። በሰውኛ ወደ በረሃ ወደ ጫካ ውስጥ ቢገባ የሚባላ አውሬ ያገኛል፣ ወይም ደግሞ ዘራፊ ያገኛል፣ ወይም የሰው ሕይወትን የሚያጠፋ ነገር ይገኛል፣ ረሃብና ጽም ይሆናል፣ ችግር ይሆናል ብሎ ነው የሚታሰበው። የመጀመሪያው ግን በመናንያን ዘንድ ሁሉን ንቀው ሁሉን ትተው ወደ በረሃ ሲገቡ እዚያ ጸጥ ባለው ስፍራ ከእግዚአብሔር ጋር ለመገናኘት ነው። እግዚአብሔር ዝም ባለው የዓለምን ጉራንጉር በማይሰማበት የዓለም መከራ ውጣ ውረድ በማይታይበት የዓለም ፈተና በማይበዛበት በማይደቀንበት በዚያ ስፍራ ላይ እግዚአብሔርን በግልጽ አገኘዋለሁ። እግዚአብሔር በበረሃም አለ፣ እግዚአብሔር በዱርም አለ፣ እግዚአብሔር በገደልም አለ፣ እግዚአብሔር በገዳም ውስጥም አለ። እግዚአብሔር ሁሉ ቦታ የሞላ ነው። የታጣበት ጊዜ የለም፣ የማይገኝበት ጊዜ የለም። በሁሉ የሞላ አምላክ ነው። ሰዎች መናንያን የእግዚአብሔር ሰዎች አምላካቸውን እግዚአብሔር ከዓለም ተለይተው ለማግኘት ለማነጋገር ሲፈልጉ ወደ በረሃ ይሰወሩ ነበር። አባ እንጦንስ ወደዛ ወደ በረሃ ሄደ። በመጨረሻው ስልጣኑ አባ እንጦንስ እንላለን እንጂ ከስልጣኑ አስቀድሞ ስራውን ያስቀደመ አባት ነው። ከስልጣኑ በፊት የምንኩስናው ስልጣን የተገኘው ወደ መጨረሻ አካባቢ ያውም የመላእክት አለቃ በሆነው እግዚአብሔር ባዘዘው በተራዳኤው መልአክ በቅዱስ ሚካኤል እጅ ነው ምንኩስናን እንኳን ተቀበለ የሚለው ማለት ነው። ከጽናቱ በኋላ ስራውን ያስቀደመው ማለት ነው። ስራውን ነው ቀድሞ ከፊት ያደረገው። ከትምህርት በኋላ ከስራ በኋላ ከምግባር በኋላ መቋቋም መቻል እችላለሁኝ ወይ? የእግዚአብሔርን ስጦታ እቋቋማለሁኝ ወይ? የእግዚአብሔርን ስጦታ ለእኔ ይገባኛል ወይ ብሎ ራስን ካሳመኑ በኋላ ከዛ በኋላ ነው። ስለዚህ ወደዛ ወደ ገዳም ሲገባ የዓለም ጾር፣ የኃጢአት ጾር፣ የፍትወት ጾር ብዙ
እየተፈራረቀ አስቸገረው ይላል። እየተፈራረቀ በጣም አሰቃየው። ይህንኑ ልወጣ ብሎ ነበረ የምንኩስናውን ስርዓት ወደ ኋላ ያደረገው ማለት ነው። ይህንን ፈተና ልለፈው ቆይ ብሎ ነበረ። በጣም አሰቃየውና አስቸገረው ይላል። ነጋ ጠባ ጸሎቱ ከዚህ ከጸያፊ ነገር፣ ከዚህ የዝሙት ጾር፣ ከዚህ ክፉ ፈተና፣ ከዚህ ከዓለም ኃጢአት አምላኬ እግዚአብሔር ሆይ እንዴት ሆኜ ነው የምወጣው? እንዴት ሆኜ ነው ላሰብኩት ሐሳብ የምሆነው? እንዴት ሆኜ ነው? አምላኬ ሆይ የኔ ሐሳቤ ቁርጥ ነው፣ እምነቴም ጽኑ ነው። አንተ ግን አግዘኝ፣ አንተ ግን እርዳኝ፣ አንተ ግን ምራኝ። የኔ ሐሳብ ተወስኜ ተገድቤ በቤቶና ቆይቼ ያንተን የማታልፈውን ዘላለማዊ ርስት መንግሥተ ሰማያት መውረስ ዓላማዬ ነው። ዓላማዬ አድርጌ የተነሳሁት ይህንን ነው። ይህንንም ደግሞ አንተ ታውቃለህ። ለዓለም የምገዛ በሆን ኖሮ፣ በዓለም ብኖር ኖሮ ያን የተትረፈረፈውን የአባትና የእናቴን ሀብት ሳላጠፋ አጠቀመው ነበረ። ለእኔ እኮ አደርገው ነበረ። በቂ ዓለም ላይ መኖሪያ ሀብት ነበረኝ። ነገር ግን ይሄ ለእኔ ሊበጀኝ አይችልም። ይሄ አይሆንም ብዬ ምን እንዳደረግኩት አንተ ታውቃለህ። በገንዘብ እንኳን አልቀየርኩትም። የገንዘብን አይን እንኳን ማየት አልፈለግኩም። ገንዘብን በእጄ መንካት እንኳን አልፈለግኩኝም አምላኬ። ስለዚህ አንተ አግዘኝ። ምንድነው ይህንን መድከም ያለብኝ? ምንድነው እንደዚህ አይነት ፈተና መከራ እንዳይመጣብኝ በምንድነው የምገደበው? በምንድነው የምቋቋመው ብሎ ጠየቀ። በበዓቱ ውስጥ ተወስኖ ይህንን ሁል ጊዜ ይጠይቅ ነበር። ከዚህ አንድ ቀን ከበዓቱ ወጣ ሲል መቼም ሰው ጸሎቱን ከጸለየ በኋላ የጸለየበትን ሐሳብ መፈለግ አለበት። የጸለየበትን ሐሳብ መቀበል አለበት። ሁልጊዜ አንዱ ቦታ ላይ ሆኖ ዝም ብሎ ጥያቄ ብቻ ቢያቀርብ የጠየቀው ጥያቄ በምክንያት ነው የሚሰጠውና የጠየቀውን ጥያቄ በምክንያት ለማግኘት ደግሞ መንቀሳቀስ አለበትና አባ መቃርስ አባ እንጦንስ ወጣ አለና ከበዓቱ ሲመለከት እግዚአብሔር ያዘጋጀውን አንድ ሰው አገኘ ይላል። ያን ሰው ዝም ብሎ ሲመለከተው ይጸልያል፣ አምላኩን ያመሰግናል፣ እግዚአብሔር አምላኩን ይጠራል። ከዛ በኋላ የጉልበት ስራ ይሰራል። ሲያየው ዝም ብሎ የጉልበት ስራን ይሰራል፣ ያከናውናል ያ ሰው። አሁን ያ የጉልበት ስራውን ሰርቶ ሲደከመው ደግሞ እንደገና ተመልሶ ወደ ጸሎት ነው የሚገባው። ልተኛ አይልም፣ ልረፋ አይልም። አሁንም ተመልሶ እዛው ነው የሚል። ተመልሶ ያ ሰውዬ እንደገና ወደ ጸሎቱ ቆሞ በአንድ እግሩ ቆሞ ፈጣሪውን አምላኩን ቀጥ ብሎ ቆሞ ያመሰግናል፣ ይጸልያል፣ ይለምናል፣ ይማጸናል። አሁንም እንደገና ከጸሎቱ በኋላ ደግሞ ወደ ስራ ይወጣል። ሁለት መንገድ አለው እንግዲህ ስራው እንዲከናወንለት ሊሆን ይችላል የሚጸልየው። ከዛ ደግሞ ስራውን ይሰራል ማለት ነው ውጤቱን ለማግኘት እግዚአብሔር እንደባረከለት ለማወቅ፣ አንድም ራሱን ለማድከም። ይህንን የተመለከተ አባ እንጦንስ ለካ በገዳሙ ዝም ብሎ መተኛት አይገባም ማለት ለካ ዝም ብሎ ተኝቶ አንድ ቦታ ሆኖ አምላኬ 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 ማለት ከባድ ነው። ዝም ብሎ ፈጣሪ 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 እንዴት ይባላል? እንደ የሚፈልገውን ነገር ለማግኘት ለካ ከጸለይኩ ከለመንኩ በኋላ ስራ መስራት አለብኝ። አንድም ስጋዬን አደክማለሁኝ፣ አንድም ደግሞ ያሰብኩትን ሐሳብ የጠየቁትን ጥያቄ ላገኝ እችላለሁኝ። እንደዚህ ሰው መሆን አለብኝ አለና እንደሱ ስራ መስራት ጀመረ። ይህን ስራ ሲሰራ ደግሞ ሰይጣን አሁንም በሌላ መንገድ መጣበት ይላል። በብዙ ፈተነው፣ አንገት ለአንገት ተናነቀው። ይህ ብቻ አልበቃውም፣ እንደገና አራዊትን አሰማራበት ይላል። አራዊትን አሰማርቶበት ከአራዊት ጋር እንዲጣላ እንዲተናነቅ፣ ታላላቅ የሆኑ ክፉ የሆኑ አራዊትን የሚባሉ የሚያጠፉ የሚገሉ ሰው የማይችላቸው ታላላቅ የሆኑ አራዊትን ወደ አባ እንጦንስ መላክ ጀመረ ዲያብሎስ። እግዚአብሔር ከዚህ ይሰውረን። የመጀመሪያው ሰው አዳም ስህተት ሲፈጽም እኮ መልእክቱ የደረሰው በዚያች በደካማዋ በእባብ ነው አይደል? ለስለስ ባለችው በእባብ ነው። አንዳንድ ጊዜ ለምን ተፈተንኩ ማለት አይቻልም። ፈተና ሊበዛ ይችላል። ይልቁንም ወደ እግዚአብሔር ወደ አምላኩ ጠጋ ያለ ሰው ቀረብ ያለ ሰው አልፎ መታየት ስላለበት ቅዱስ መጽሐፍ ያልተፈተነች ሕይወት አይደለችም ማለት የሚለው። ስለዚህ በአናብርቱ ፈተነው። እነዚያንም ታግሎ እነዚያንም ተደባድቦ አሸነፈ። ኃይል ሆነው እግዚአብሔር፣ ብርታት ሆነው እግዚአብሔር አሸነፈ እነሱንም። ጭራሽ ራሱ ዲያብሎስ በአካል የእሳት አለንጋ ይዞ መጣ።
የእሳት ሰንሰለት ይዞ መጥቶ በዚያ በከፍተኛ ሁኔታ መቋቋም እስኪያቅተው ድረስ እርምጃ ወሰደበት ይላል። እስኪወድቅ ድረስ። የአባ እንጦንስ ሐሳብ ግን በየትኛውም አቅጣጫ እዚህ ምድር ላይ የሚቀር ሥጋ ስለሆነ የፈለገ ቢሆን ተለይቶ እስኪቀር ድረስ ዓላማውን ግን ፈቀቅ አላለም፣ ቃል ኪዳን ስላለው። በዚያ በእሳት ሰንሰለት ተገርፎ ወድቆ ካለበት እኮ ሰዎች አግኝተው ወደ ቤተሰቡ ወሰዱት ይላል። ከዛ ሲያገግምና ሲድን ቀና ሲል ያለው በዓለም ላይ ነው። ለአንድ ደቂቃ እንኳን ሳይቆይ ወደ ባቱ ተመልሶ በጽናትና በብቃት መጸለይ ጀመረ። ብዙ መከራን የገጠመው፣ ብዙ ፈተናን የገጠመው ይህን ጽናቱን ከተመለከተ በኋላ እግዚአብሔር ግን በመጨረሻው አካባቢ በሊቀ መላእክት በቅዱስ ሚካኤል እጅ ምንኩስና እንዲቀበል አደረገው። በብዙ መከራና ጽናት መካከል ቆይቶ በዛሬው ዕለት ቅድስት ነፍሱ ከቅዱስ ሥጋው ተለይታ ወደ ፈጣሪው እቅፍ የገባችበት ታላቅ ዕለት መታሰቢያው ነውና እኛንም በሃይማኖት በእምነት እንዲያጸናን አምላካችን እግዚአብሔር ይፍቀድልን። ይቆየን።